ገግሜ ነው ሰግጬ አይደል እንዴ? ገግሜና ሰግጬ አይደል እንዴ? አረብ ሀገር ድረስ መጥቼ እየሰራ ያለሁት። ለምን ገግም አለ ለምን ሰግጥ አለ ብላችሁ እንደዚህ ልጁ ጧጣሽ ብላችሁ ከእስልምና እስከ ኦርቶዶክስ ከኦርቶዶክስ እስከ ጴንጤቆስጤ ከምን በቃ ምን ሆናችሁ ነው? እረፉ እንጂ። ይሄ ደግሞ መሰለ ባህሪው የሚባል ሰውዬ ማለት ነው። ምን ሆንኩ ብሎ ነው እንደዚህ? ኧረ መሴ በጣም ነበረኛ ድሮ የምንወድክ በእውነት። እኔ ከ5 እስከ 6 ዓመት በፊት እኔ በጣም ነበር አንተን የምከታተል የነበረው። አሁን ግን በጣም ነው ያስጠላኸኝ። እግዚአብሔር በልኩ አድርገው እንጂ ቅናትህ እኮ በጣም በቃ ከአናት ላይ ሰው አናት ላይ ወጣ። ተው ተረጋጋ በእውነት። እና እንደዚህ ደግሞ የእስልምና ሃይማኖት ተከታዮች ወገናቸው የትም እየወደቀ እየተራበ እየተጠማ እያዩ ዛሬ ትላንትና አንድ ልጅ መጥቶ መልካም ነገር ስላደረገ ጥሩ ነገር ስላደረገ ዝም ብለው ለዩቲዩብ ወሬ እንዲመቻቸው ማለት ነው። ኧረ በስመ አብ በእውነት እኔ ማፈሪያ እግዚአብሔርን እንዴ የኃጢአት ቀጽ ምናምን ሰው ወዶ ነው የሰጠው። ሰርቆ አይደለም ያመጣው። እና ደግሞ ሌላው ስረቁ አላለ ስሩ። አይገርምም? መጀመሪያውን እኮ እኛ ሰገጤ ነው ገገማ ነን። ምክንያቱም እኔ ገግሜ ነው ሰግጬ ነው ገገማ ተብያለሁ። እኔ ወደ አረብ ሀገር ስሄድ እቺ ገገማ ተብያለሁ። ከ8 ከ9 ዓመት በፊት ትንሽ የመንግስት ሰራተኛ ነበርኩኝ። ደሞዜ በጣም ትንሽ ናት እና አረብ ሀገር ብመጣ ስልች ምን አይነት ገገማ ናት ሰገጤ የሰገጠች ተብያለሁ። ስግጥና አይደለም የተሻለ ነገር ለማግኘት ነው። ስለዚህ ማለት ነው እስኪ ራሳችሁን አዳምጡ። ይሄ ልጅ ደግሞ ለኪሱ ምንም ያደረገው ነገር የለም። ለሰው ነው እየሰራ ያለው፣ ለሰው ነው እየለፋ ያለው በእውነት እንዴ። የተጎዱ ወገኖችን ከመደገፍ ውጪ ከመርዳት ውጪ ምን ያደረገው ነገር አለ? እናንተ ግን ወንበር ላይ ቁጭ ብላችሁ ማለት ነው አንዲት ቀን ለተራበ መንገድ ላይ ለወደቀ ሰው 10 ሳንቲም አድርገህ የማታውቅ ሰውዬ ዛሬ ግን ይሄ ልጅ በቃ ኧረ እግዚአብሔርን ኧረ ራሳችሁን አዳምጡ። ሁላችሁም ወደ ኋላ ተመለሱና መለስ ብላችሁ ወደ ኋላ። በተለይ ደግሞ እዚህ መኪና ውስጥ ቁጭ ብላችሁ ማለት ነው ሌላ ቦታ እንኳን ሆናችሁ ብታወሩ ይሻላል። አንዳንድ አቃቂር የምታወጡ ሰዎች መኪና ውስጥ ተቀምጣችሁ በቃ መኪና እንዳላችሁ እናውቃለን፣ ሀብታሞች ናችሁ እናንተ። ምክንያቱም ብቻችሁን ስለምትገቡ ብቻችሁን ስለምትስገበገቡ ማለት ነው። እንደዚህ ደግሞ ምስኪኖችን የሚረዳ ሰው ሲመጣ አታባሩ። ቀንዱን ብላችሁ ማለት ነው ከሰው አይምሮ እንዲደንዝ አታድርጉ። ይሄ ልጅ እኮ ስሩ፣ በርቱ፣ ጠንክሩ፣ ተለወጡ። በቃ አለቀ። ሌላ ነገር ምንም ያለው ነገር የለም። ኧረ ወይኔ የኢትዮጵያ ሕዝብ ከኔ ጀምሮ ሁላችንም ማለት አይደለም መልካም አስተሳሰብ ያለን በጣም ሳይማር ምሁር የሆነ ኢትዮጵያውያን የተማሩ ደግሞ የዩኒቨርሲቲ ግቢ ውስጥ ተቀምጠው ወንበር እያሞቁ በሰው አቃቂር እያወጡ እንጀራቸውን የሚያደልቡ ድልባታ